ወሰደኝ። አባዬ ምን ሆኖ ነው? ወይኔ ማን የወሰዱት? ጫካ ወስዶኝ፣ ጫካ ወይኔ ጫካ ወስዶኝ ሊገለኝ ነበር ወንደሰን ሊገለኝ ነበር። ወይኔ ወንደሰኒቱ እንዴ ስንት ወንደሰን ነው የምናውቀው? አንድ ወንደሰን አለ የምናውቀው። እሱ ወንደሰን ይኸው እኔን ለመግደል ጫካ ወስዶኝ ነበረ። መራመድ ቻለ እንዴ? አዎ ቻለ። ወይኔ ደስ ሲል። ምኑን ደስ የሚለው አንቺ? መራመድ መቻሉ ነው አባዬ። እናቱ ደስ ይላቸዋል። እኔ ልሰቃይ? እኔ ልሞት? ለምን ዘንባንቺ ምን ጨራማ ነው? ለምንድን ነው? ለምን? ወይኔ እሺ ለምን ይዘህ ይመጣ? ለምን ይመስልሻል? አንቺ ቅሌታም፣ እስቲ ገምቺ። ግምት ላይ ጎበዝ አይደለሁኝም። እንደሱ ነው። ዝም በይ። ይሄ የሆነ ምላስሽ ሳይሆን ደሜን ነው የሚያፈላው። እንዴ አሁን እኮ ነው ፀሐይ። አሁን ፀሐይ እመኝኝ። አሁን ነበር እኮ ጫካ ውስጥ እንዴ። እሺ አባዬ ይረጋጉ በቃ። እሺ ለመረጋጋት አንቺ እንሽላሊት ነው። ሞት አለብሽ። ሞትን ለምግታል። ወንደሰን ወይዘሮ ወርቄን ማስጨነቁን ቀጥሏል። ማንም ሰው ወይዘሮ ወርቄን ሊያምናትም ሆነ በጭራሽ ይሄ ነገር የማይሆን ነገር ነው ያለ ሁሉም ማንም ሊያምናት አልቻለም። እሳቸውም ሊገልኝ ነው፣ አሁን እዚህ ጋር ነበረ፣ አሁን እዛ ጋር ነበረ ቢሉ ማንም ሰው በፍጹም እሳቸውን ካስጨነቀ በኋላ ልክ እንደነበረው ሶፋ ላይ ልፍስፍስ ብሎ እየተኛ መናገርም እንደማይችል እያስመሰለ ለዘመናት ቤታችን ህይወታችን እንዳመሳቀሉት እናቴንም እንደዛ ሲያንቋሽሹ እንደነበረ አሁን እኔ ይሄን ነገር ማስጨነቅን እቀጥላለሁ። የከፋ ጉዳት በአካላቸው ላይ ሳላድርስ ነገር ግን በህልማቸውም በእውናቸውም እያባነንኩኝ ማስጨነቅን እቀጥላለሁ እያለ እንግዲህ አለም ይሄን ነገር እናት ደስ እንዲላት ለማየነገራቸው ብትልም በፍጹም ይሄ ነገር ከነገርኳት ነገሮች ይሰናከሉብኛል። ስለዚህ ይሄን ነገር የምናውቀው እኔና አንቺ ፈጣሪ ብቻ ነን፣ ማንም ሰው ማወቅ የለበትም በማለት ማስጨነቅን ቀጥሏል። ወይዘሮ ወርቄ መቆም፣ መቀመጥ፣ መብላት፣ መጠጣት እጅግ አስጨንቋታል። እንደዛ ስታንቋሻት የነበረውን አንቺ የድሃ ልጅ ከጠገቤ ጥፊ ለዘራችን አትመጠኝም ሲሏት የነበረችዋን ፀሐይን ከጠገቤ አትራቂ፣ አጠገቤ ሁኚ፣ ተጨንቄያለሁ፣ አሁን ሳያስፈልገኛል፣ ኬፋት ለካ እንደዚህ ያደርጋል፣ የሰራሁት በደልና ግፍ አሁን አስጨንቆኛል፣ መቀመጥ መቆም በህመም በሁኔም ወጥሮ ይዞኛል። ስለዚህ ሳትቀየምኝ በበደልኩሽ ሁሉ አሁን አንቺንም የልጄንም ልጅ እፈልጋችኋለሁ፣ አጠገቤ ሁኚ፣ እንደኔ ልጅሽ ከኔ ዘር አይሁንብሽ፣ መልካም ዘር ይሁንልሽ፣ ከአንቺ ዘር ይሁን፣ በአንቺ ዘር ይውጣ፣ በእኔ ዘር አይውጣ፣ የኔ ዘር ክፉ ነው እያሉ እንግዲህ ወይዘሮ ወርቄ ፀሐይን እየተለማመጡ ይገኛሉ። ፀሐይም ግራ ገብቷት ፀሐይ ማለም ጋር በመደወል ለምንድን ነው ወንደሰን ድኗል ብለሽ ያነገርሽኝ? ድኗል? አዎ። እንዴት አልነገርሽኝም? ማን ነው ወንደሰን መራመድ ቻለ ያለሽ? አባዬ ናቸው። ሊገለኝ ይፈልጋል እያሉ ነበር። ወንደሰን አይደለም እነሱ ሊገል፣ ለራሱ በአግባቡ መቀመጥ እንኳን አይችልም። እውነትሽን ነው አለም? ፀሐይ እውነትሽን ነው እንዴ? አሁን እውነቴን ነው። እንዴት ነው እንደ ባብ ጭንቅላቱን ቀጥቅጠው ጫካ ውስጥ ጥሎት የነበረ ሰው በዚህ ፍጥነት ደግሞ ቁሙ መሄድ የሚችለው? እና ታዲያ አባዬ ያውቃ ነው እንዴ? እባክሽ በቁማ እየቃጀች ይሆናል፣ የሰራችው በደል እያቃጃት ይሆናል። እንዴ ሴትዮዋ እኮ ጨርቋን ጥላ ልትሄድ ነው። ጥሩ ነው ታዲያ የሰሩት ስራ ሲያንሳቸው ነው ይሄ። አለም እንግዲህ ወንደሰን እኔ ማውራቴንም ሆነ ቆሜ መሄድን እኔና አንቺ ከላይ ፈጣሪ ብቻ ነው የሚያውቀው፣ ሌላ ሰው በፍጹም ማወቅ የለበትም ስላላት ለምትወዳት ጓደኛዋ ለፀሐይም መናገር አልፈለገችም። ወንደሰን ለዘመናት ህይወቴን በበጠበጡትና እናቴን ሲያሰቃዩት የነበሩ ሰዎችን ዋጋቸውን ሳልሰጣቸው እሱም ደግሞ በህይወታቸው ወይም አካላቸው ጉዳት ላይ በፍጥነት አልሰጥም፣ ቀስ አድርጌ ነው የማሻቸውና ያን ተንኮላቸውን የሰሩትን መፈጠራቸውን እስኪጠሉ ድረስ ነው የማማርራቸው። አይደለም ሌላ ሰው ልጃቸውም ሳታውቅ መጀመሪያ እናትየዋ መቀጣት አለባት። ሰው ጭር ባለበት እየሄድኩኝ መንገድ ላይም ቢሆን አስጨንቃታለሁ መፈጠሯን እስክትረሳ። ያደረገችው ግፍና በደል ሙሉ በሙሉ ለሁሉም ሰው ተንኮልና ክፋት ስትሰራ የነበረችውን ሁሉንም እየዞረች ማሩኝ ይቅር በሉኝ ማለት ይገባታል። ወይዘሮ ወርቄም ፀሐይ አለምን አውርታ ስትመለስ መራመድ እንዳልቻለና ቤት ውስጥ ተኝተው ሶፋ ላይ እንደዛው እንደሚያውቁት እንደሆነ ነው እንዳለቻት ትናገራለች። በጭራሽ ቤቱ ጫካ ነው እንዴ? አሁን እኮ ጫካ ነበረ። አሁን እኮ ጫካ ውስጥ ወስዶ ሲያሰቃየኝና ሲያስጨንቀኝ ሲዘትብኝ ነበር። አለም እንዳለችን ከሆነ በጭራሽ እንደዛው እንዳያችሁት ነው መራመዳችን ቤት ውስጥ ነው ያለው ብላለች። አረዋሽ ታናለች ትላለች ወይዘሮ ወርቄ ከፀሐይ ጋር ተነስተው ወደ ወንደሰን ቤት ሲሄዱ ወንደሰን እንደተለመደው ሶፋ ላይ እጥፍጥፍ ብሏል። እንዴት አይነት ነገር ነው? ግራ ተጋብተዋል ወይዘሮ ወርቄ። ደግሞ ምን
ትሰራለህ ከዛ ከመከ እንዳባዬ የሚጨክነው ከሄድና የት መሄድ አለበት ትላለች አለም። ወይዘሮ ወርቅም እመኝኝ አሁን ጫካ ውስጥ ነበር ሲያስጨንቀኝ የነበረው በማለት ለፀሐይና ለአለም ይናገራሉ። እንዴት ነው ነገሩ? አሁን ውሸት አይመስልም እንዴ? እኔ ልጆ ሲያስጨንቀኝ የቆየ ሰው እንዴት ነው አሁን በቅጽበት ደግሞ መጥቶ እዚህ ተልፈስፍሶ የወደቀው? እኔ በጭራሽ አላበርኩም፣ ጤነኛ ነኝ። ያበርኩ እንዳይመስላችሁ። እንደዚህ ሁኝ ስላየች ደግሞ በጣም ደስ ብሎሻል ይላሉ ወይዘሮ ወርቄ ፀሐይን። እኔ በሰው ስጋ የምደሰት ሰው አይደለሁም እና እኔ ነኝ እንዴ በሰው ስጋ የምደሰተው? አዎ ካሳል መስለሽ ስትመጪ ተደስቼ ነበር። አሁን ደግሞ በተራንቺ እየተደሰትሽ ነው በእኔ ማለት ነው። የኔ ጭንቀት አስደስቶሻል። እኔ ግን ጤነኛ ነኝ፣ እብድ እንዳልመስልሽ። አባዬ እባክዎትን፣ እኔ እንደርሱ አላሰብኩም በጭራሽ። የሰው ደስታ የሚያስደስተው ሰው ሳይሆን የሰዎች ሁሉ ጠላት የሆነው ዳቢሎስ ነው ትላለች ፀሐይ። የሰው ሀዘን የሚያስደስተው ጠላት ዳቢሎስ እንጂ በጭራሽ የሰው ልጅ በሰው ሀዘን አይደሰትም። እኔ ይህን አላሰብኩትም። ፀሐይም በሉ አረፍ ማለት አለበት ብላ ጥላቸው ስትወጣ በጭራሽ ከዚህ ማስጠሽ እሱንተኛለን የልጅ ሚስት አይደለች እንዴ ማለት እንግዲህ ክፍላቸው እንድትለቃ እንድትሄድ አልፈለጉም። እጅግ በጣም ፈርተዋልና አሁን መጥቶ አናገኝ አሁን ገደለኝ እያሉ እየተሳቀቁ ስለሆነ አጠገባቸው ሰው ሊጠፋ በጭራሽ አልፈለጉም። ፀሐይ ከክፍላቸው ማረፍ አለቦት እኔ እዚህ አይገባኝም በማለት ከክፍላቸው ጥላ ስትወጣ አሁንም ወንደሰን መጥቶ ጉሮሯቸውን ከተኙበት ሴት ያደርጋቸው ንቅስ ያደርጋቸው ቦታቸውን ያቀልጡታል። ኧረ እባክህ አትግደለኝ፣ ወንደሰንም መሞት አለብሽ አንቺ ክፉ አውሬ። ወይዘሮ ወርቄም ጨዋታቸውን ሲቀውጡት ከቆዩ በኋላ ብንን ሲሉ ህልም ነበር። ነገር ግን እንደዛም ሆኖ አጠገቤ ሰው አይራቅ ቢሉም ማንም ደግሞ አጠገባቸው መሆን አልፈለገም። ከምኝታ ቤት ዘለው ተነስተው ወደ ሳሎን ሄደው አመናቸው አይደለ ወንደሰን ከሆኑ ገብቶ ሲያሰቃየ ነበረ። ጫፍ እንዳያደርገኝ ነበረ እባክህ አትግደለኝ ብዬ ለምኜ ጮኬ የጎረቤት ሰው እንዳይሰማ ብሎ ትቶኝ ሄዷል። ምን ሆነች ነው እናቴ ምን እያልሽ ነው ትላለች ወዲት። እንዲህ አሁን እኮ እዚህ ጋር ነበረ መኝታ ቤቴ አንገቴን ሲጥ አድርጎ ሊገለኝ ነበረ። እንዴት አላያችሁትም? ጉሮሮዬን ይዞ ሲጥ አድርጎ ሊገለኝ እኮ እጅግ በጣም ስጮህ የሰፈር ሰው እንዳይሰማኝ ብሎ አምልጦ ነው ሄደው። እናቴ በቁምሽ መቃጀት ጀመርሽ እንዴ? የሰራሽው ግፍና በደል ሁሉ ሞልቶ ፈሰሰ ማለት ነው። ወንደሰንም ወደ ቤት ተመልሶ አለም ማወቅ ያለባቸው ሰዎች ስትለው በጭራሽ እንደዛም አይሆንም፣ መሰቃየት አለባቸው። በቁማቸው ብዙ ስቃይ ሳላሰቃያቸው ማንም ሰው ቆሜ መሄድ ማወቅ የለበትም ይላል። አሁንም እሺ ቢያውቁስ እነሱ ትላለች። በጭራሽ ይሄን ነገር የምናውቀው እኔ አንቺ ፈጣሪ ብቻ ነን፣ ማንም ሰው ሊያውቅ አይችልም በማለት እንግዲህ ወንደሰን በአቋሙ ቀጥሏል። ገና ጭንቅላታቸውን ሳልበጠብጠው በጭራሽ ማንም ማወቅ የለበትም። ወይዘሮ ወርቄም ለፀሐይ ኃጢአቶቼ ገንፍለው ፈሰሱ፣ እያሳደዱኝ ሊበሉኝ ነው፣ መቆም መተኛት መቀመጥ እስካልችል ድረስ እስኪያቅተኝ ድረስ እያለ ፀሐይ ይሏታል። አይዞት አባዬ ሁሉ ነገር ይስተካከላል። ከእርግማን ወደ ምርቃት ተሸጋግረው ወይዘሮ ወርቄ ፀሐይን ልጅሽ የተባረከ ይሆንልሽ፣ በእኔ ዘር አይውጣብሽ፣ በአንቺ ዘር ይውጣልሽ። የኔ ዘር የተባረከ ሳይሆን የተረገመ ነው። የተመረቀ ዘር መስሎኝ አንቺ ከዘራችን መቀላቀል የለብሽም እያልኩ አንቺን ሳዋርድሽ የነበረው ስህተት ነው በማለት አሁን እንግዲህ ጭንቀታቸውና ቅዠታቸው ስለጨመረ ፀሐይንም ማመስገንና መመረቅ ጀምረዋል። ለማመን የሚከብዱ ብዙ ኃጢአትና በደል ሰርቻለሁ። እንዲሁም እነዛ የሰሯቸው ግፍና በደል ኃጢአቶች ጥርስ አውጥተው ሊበሉ ይደርሰዋል። በስተመጨረሻም ወንደሰን የወዲት ጫካ ውስጥ እንዴት ባካፋ ቅጥቅጣ ናታናትን ብላ እንደ ባብጫፍ ተፈጥለው እንደሄደች እያስታወሰ የወዲትም እናቷ እየቃጀች በቁሟ ስለሆነ እስኪ ወንደሰን ያለበት እንዲህ በማለት ወደነ ወንደሰን ቤት እየሄደች ልትገባ ስትል እንግዲህ የዛሬው ቪዲዮ ያለቀው እዚህ ላይ ነው። ወንደሰንም የእሷን አድርገው የነበረውን እያስታወሰ እጅግ በጣም ሲቆጭና ሲጸጸት እሷም ወደዛ ቤት ገስግሳ እውነት እናት የምትለው ነገር እውነት ነው ወይስ ወንደሰን አሁንም እንደዛው እንደተልፈሰፈሰ ነው እያለች ወደ ቤታቸው ሮጣ ልትገባ በር ላይ ስትደርስ እንግዲህ ቪዲዮ ብዙ ላይ አልቋል። በዚህ መንገድ ይቀጥላሉ ወይስ ያውቁበታል? ወንደሰን አሁንስ በዚህ እስከ መቼ ነው የሚቀጥለው? ሳያውቁበት እንደኔ እናቱን መዳኑን ብታቅ በቀሉንም ቢተው አስተምሯቸው ቢያልፍ ጥሩ ነው ብዬ አስባለሁ። በእርግጥም እያስተማራቸው ነው፣ እንድትጸጸቱ እያደረገ ነው። አሁን ወይዘሮ ወርቄ እየተጸጸተች ነው። የሰራሁት እስከዛሬ እጅግ በጣም መጥፎ ስራ ነው በማለት ፀሐይንም ይቅርታ ጠይቃታለች። እኔ ዘርሽ ከዘሬ አይቀላቀልም አንቺ የማትረቢ እያልኩ ስዘርቤ ሳንቋቁሽ ስሽሽ የነበረው ሁሉ ሲያውቋሽ የነበረው ሁሉ እጅግ ስህተት ነው። እንደውም ዘርሽ በእኔ ዘር አይውጣ የምትወጂዎች በአንቺ ዘር ይውጣልሽ እያሉ ምርቃታቸውን ጀምረዋል። ስለዚህ እያስተማራቸው ነው። ከክፋትና ለሰው መጥፎ ከማሰብ እንዲነሱ እያደረጋቸው ይገኛል ማለት ነው። ነገር ግን እናቱ መናገርና ቁሙ ሄዱ ቢያውቁ የተሻለ ነው። በእርግጥም ወይዘሮ ወርቄን ከክፋትና ከተንኮል እንዲገላገሉ እያደረጋቸው ነው። መልካም ነገር ለሰዎች ልጆች እንዳያስቡ ሰውን ዝቅ አድርጎ ማየትና ማንቋሸሽ ወይም ደግሞ ለሰው ክፋትና ተንኮል
እንዳያስቡ እያደረጋቸው ነው ማለት ነው። እንግዲህ በቀጣይ በዚሁ እንዳለ ይቀጥላል ወይስ እሱን አብረን የምናየው ይሆናል። ለዛሬ ግን ይህን ይመስል ነበር የእናት ክፍል ድራማ ክፍል 89።